በአሰሪዋ ከፍተኛ ጥቃት የደረሰባትን ደራርቱ የተሰኘች ወጣትን ለናናግር አሁን እዚህ የወሊሶ ከተማ አጠቃላይ ሆስፒታል እንገኛለን። ተከታተሉን። ቅዳሜ ይመጣል፣ አርብ ይመጣል፣ ይሁድ ይሄዳል ነው የምትለው ልጅቷ። እሱም ከማንንም አይገናኝም። እዛ ጎረቤት ውስጥ የማህበራዊ ኑሮ እንዲ አብሮ መኖር ምናምን ከጎረቤት ላይ የላትም ሴትዮ። አሲም በእንጀተቱ ነቀጥቀጥ አሲምቶም ታዝማናን ባንጀናን ይነነ ዋንት ታዩ ነው ናሰሰዳችታ ናሽን ናርጉቱም ናንቁ ጋሩ ናሰሰዳችታ ናኑት ይሮሰና ቦይ እሰሽ ቦይንጋ ኡፍ ያማል። ናሰነን በለስ ናኖብሳ አሪበኝም ከራበኝም ያው ታገሳለሁ። ለምንድን ነው ያሰርሽው ስትባል ልጅቷ ያው አስቸጋሪ ናት፣ ትጮሃለች፣ ራሷን ታካለች፣ ለዚህ ነው ያሰርኳት አለች። አንቺ የጤና ባለሙያ ነሽ፣ ማሳከም ስትቺ ማሳየት ስትቺ ቤተሰቦቿን ጠርተሽ እንኳን አንቺ ባይመችሽም ብታሳክሚ ምን ይሆናል? ለምን እንደዚህ ይሆናል? አክም ባለሙያ ሆነሽ ስትባል እኔ ቤት ውስጥ እያከምኳት ነው አለች። እስቲ በምንድን ነው የምታከሚያት? መድኃኒት የምትሰጫት መድኃኒት አለሽ ወይ? ይሄ ቁስል የሚታጠብበት አለሽ ወይ ብለን ስንጠይቃት አለ አለች። እዛው ውሻ ቤት ላይ የሆነ ግሉኮስ ይቃለ እሱን አንስታ አሳየችን። በዚህ ነው እያጠብኩ ማከማት አለች። በቃ በድርጊቷ ተበሳጨን። እኛ እንድትፈታት አደረግን። ከዛ በኋላ ራሷ ፈታች፣ ሽቦውን ፈታች። ስትፈታ ልጅቷ እዛው ተኮራምታለች። በመከራ ይዘን አስነሳናት ማለት ነው። ስታስራት ደግሞ ሁሌ ነው የምታስራት። ቅዳሜና እሑድ ትፈታታለች። እሱንም